ለዘቦቱ ትዕግስት እንደዚህም ሁሉ ትዕግስት ላለው ሰው ያልፋል ብሎ ለሚያምን ሰው ዛሬ ላይ ቆሞ ነገ ለሚናፍቀው ሰው መከራ አያጠፋውም። አኮኑ ልዑለ ይሬስዮ አኮኑ ክቡረ ይሬስዮ። እንደዚህም ሁሉ ቅድም እንደተናገርኩት እሳት ወርቅን ምን ያደርገዋል ብሎ ሊቁ ቅዱስ ያሬድ ተመራመረ፣ ተፈላሰፈ፣ ተራቀቀና መጨረሻ ላይ ውጤቱን ነገረን። ምን አለን? አኮኑ ልዑለ ይሬስዮ አኮኑ ክቡረ ይሬስዮ። ከፍ ያደርገዋል ያስከብረዋል እንጂ እሳት ወርቅን ያጠፋዋል ወይ? ታውቃላችሁ፣ ወርቅ ይነጠራል፣ ቅቤ ይነጠራል፣ ብረት ብር ይነጠራል። የሚነጠረው አፈሩን ከወርቁ ለመለየት ነው። ዛሬ በየጣታችሁ ያለው ቀለበት፣ በየእጃችሁ ያለው አምባር፣ በየጆሮአችሁ ያለው ጉትቻ፣ በየአንገታችሁ ያለው ሐብል ወርቅ የሆነ ጊዜ አፈር ነበር፣ አፈር ይመስል ነበር። በአፈር ውስጥ ተቀብሮ ነው አሁን ዛሬ ለዚህ ክብር የበቃው። ነገር ግን ወርቁ አንገት ላይ፣ ጆሮ ላይ፣ እጣት ላይ፣ እጅ ላይ እንዲውል የወርቅ የገንዘብ ሚዛን እንዲሆን በዓለም አቀፍ ደረጃ የአንዲት ሀገር ዓለም አቀፋዊ ገንዘቧ የሚለካው በወርቅ ክምችቷ ነው ይባላል። ሰዎቹ ሲያወሩልን እንደሰማ ነው። ያ ወርቅ ግን እዛ ደረጃ ላይ ለመድረስ መንጠር አለበት፣ መቅለጥ አለበት፣ በእሳት ውስጥ ማለፍ አለበት እና ቅዱስ ያሬድ ቅኔውን ሲቀኘው ምስጢሩን ሲተነትነው መጻሕፍትን ሲበልታቸውና ንባቡ ጆሮአችንን ሞልቶ ምስጢሩ አእምሮአችንን አጥግቦ ኃይለ ቃሉ ሕሊናችንን እንዲያሳርፍ ሲያደርግልን ምን አለ? እንደዚህም ሰማዕታት ሁሉ የነደዱ፣ የታረዱ፣ የተገፈፉ፣ የተገረፉ፣ የተራቡ፣ የተጠሙ፣ የተንከራተቱ ዓለምን አራግፈው ከነዚህ ክንቱሉ የጣሉ የልብ ምኞት፣ የዓይን አምሮት፣ የእጅ ስርቆት፣ የአንደበት ሐሜት ያልማረካቸው ዓለምን ከነወርቁ ከነሹመቱ ከነሽልማቱ ከነግምጃው ከናውራቸው ከናምሮቱ የላመ የጣመ ልቅመስ የሞቀ የደመቀ ልልበስ ሳይሉ ዓለምን አራግፈው ጥለው የተፈተኑ የነጠሩ ቅዱሳን ሁሉ ወርቅ እሳት ወርቁን እንዲያሳምረው መከራ ደግሞ እነሱን ያሳምራቸዋል። ሙተው እንዲኖሩ ሙተው እንዲናገሩ ያደርጋቸዋል። ወከብረት ነፍሶሙ በውስተ ዓለማት ክልኤቲ ዘዝየ ወዘከሃ የሁለት ዓለም ነገሥታት ያሰኛቸዋል። በወዳኛው ያስገባሉ፣ ያስወጣሉ፣ ያድናሉ፣ ይሰጣሉ፣ ያነሳሉ። ሰው ሲያጠፋ ይቀጣሉ፣ ሲያለማ ይሸልማሉ። በወዲህኛው ዓለም ደግሞ ጽላት ተቀርጾላቸው፣ ቤተ ክርስቲያን ታንጾላቸው፣ ገድላቸው የሰማዕታት፣ ድርሳናቸው የሊቃውንት፣ ታምራቸው የጻድቃን፣ የየዕለት የሕይወታቸው ጽንሰታቸው፣ ልደታቸው፣ ኑሯቸው፣ ሞታቸው፣ መሰወራቸው፣ እርገታቸው ተጽፎላቸው በቁመው ከሚንቀሳቀሱ ሕያዋን ሬሶች ይልቅ ሙተው ይናገራሉ። የቅዱስ ያሬድ ምስጢሩ ሲመነዘር ሲተነተን ሲበለት ማለት ነው። እና ዛሬ የሁለት እናትና ልጅ ታሪክ ነው የምናከብረው። አንድ የዛሬ 4-5 ዓመት ይመስለኛል አንድ መጽሐፍ ምርቃት ይዤ ነበረ። የመጽሐፉ ርዕስ ምን ይላል መሰላችሁ? የአንድ ሰው ዋጋ ስንት ነው ይላል። ደህና ዋላችሁ? እንዴት ዋላችሁ? የአንድ ሰው ዋጋ ስንት ነው? እስኪ አንቺ ስንት ብር ታወጫለሽ ገበያ ብትወጪ? አልሸጥም እያልሽ ነው። ለምሳሌ እኔ ገበያ ብወጣ ስንት ታወጣለህ ቢባል አይደለም እናንተ ድሆቹ የአሜሪካ መንግስት ያለ በጀቱን መድቦ ለእግዚአብሔር አይደለም መላ ሰውነቴን አንድ ጣቴን ሊገዛኝ አይችልም። በእኔ ጣት ውስጥ የክርስቶስ ቁስል አለ፣ ደሙ አለ፣ ችንካሩ አለ፣ ስጋው አለ። ክርስቶስ ከሰማይ የወረደው ከልልና ወደ ትሕትና የመጣው ከርቀት ወደ ግዝፈት ከሕያውነት ወደ ሟችነት ከዘላለማዊነት ወደ ጊዜያዊነት ካለመወሰን ወደ መወሰን ሁሉን ማድረግ ከመቻል ምንም ማድረግ ወደ አለመቻል ከማጥገብ ወደ መረች አክብራለች። አንደኛ የምስጋናዎች ሁሉ እፍታውን የሚበላው አይነታውን የሚጠጣው ትናንት ንጉስ ዛሬ ንጉስ ለዘላለም ንጉስ እግዚአብሔር ነው። ገብርኤል የሚንገስ ሚካኤል፣ ጊዮርጊስ የሚንገስ አቡነ ተክለ ሃይማኖት፣ አርሴማም ትንገስ ክርስቶስ ሰምራ። በምስጋና ሁሉ ዋናው ትልቁ
99.9 ከመቶ ሳይሆን 100% ምስጋናውን የሚወስድ ክብሩን የሚወስድ ማን ነው? በአንድ ድምጽ ንገሩኝ። አሁንም ድገሙት። በዋናነት ማንን እያነገስን ነው? ገብርኤልን፣ ኢየሉጣን፣ ቂርቆስን ብለን የመጣ ነው ማንን ስለምናውቅ ነው? ማንን ፍለጋ ነው? እግዚአብሔር ፍለጋ ነው። ስለዚህ ቤተክርስቲያኒቱ አሁንስ መላለሙን ብትሰሙት ይትባረክ እግዚአብሔር አምላከ አበዊነ አምላኮሙ ለቂርቆስ ወለእሙ አባቶቻችን ሌሊት በጸናጽል እሁድ ነው ዛሬ ይቀየራል አይቀየርም። አይ ሰው ሙያ ገብቼ እንዳልፈተፍት ብዬ ነው። አንዳንድ ጊዜ በእኛ ሀገር ትንሽ መድረክ ስንይዝ ቀዶ ጠጋኝ እንሆናለን። ከተብረት ነው ኢትዮጵያ ውስጥ ባለስልጣንና ሰባኪ ስልጣን ሲይዝ እንትናም ሐኪም ነው እንትና ኢንጂነር ነው። ባለስልጣን ከሆነኛ ሀገር ኢንጂነር ነው፣ ዶክተር ነው፣ ፓይለት ነው፣ ሹፌር ነው፣ ሁሉን ነገር ነው። አረታው ምን የለም ታውቃላችሁ። መድረክ ላይ የሚቆሙ ሰዎች እኔ አሁን አንዳንድ ጊዜ አፍራለሁ። ግዙን እንዴት አድርገው እንደሚሰባብሩት እንደው ትልልቅ መድረክ ላይ ያሉ መምህራን ብዙ ሰሚ ያላቸው እኮ ናቸው። እገሌ ብለን ብንናገር እሳቱ ላይ ቤንዚን ማርከፍከፍ ነው፣ ጥላቻን ማብዛዛት ነው። ምን ያደርጋል ብለን እንጂ አየለ ከበደ ብለን እንነግራችሁ ነበር። ግዙ ሲጨማለቅ እንደው እግዚአብሔር የቋንቋ አምላክ አይደለም የሰው አምላክ ነው እንጂ እንዴት ይናደድ። እኛ ግን ደካሞች ስለሆን እንናደዳለን። ይገርማችሁ እንግሊዝኛውን ፈረንጆቹ ንቃዋችሁ ስለሆነ ብታጨማልቁትም አርፈዋቸዋልና ጉልበታችሁ እንጂ አንደበታችሁን አይፈልጉትም። ቁም ነገር የለው እና አንዳንድ ግዙ ሲጨማለቅ እንዴት እንደሚያውቁታል እነሱ ከኋላ ያሉት እነማንን እየተባለ እንደሆነ እንትና እያሉ ነው። ግን እኛ ስም አንጠራም። ተጨማሪ አጀንዳ መፍጠር አይገባልም። ምክንያቱም ቤተክርስቲያኒቱ ሀገሪቱ ከበቂ በላይ በአጀንዳ የተጠለቀለቀች ናት። ቲክቶክ በአጀንዳ ተጠለቅልቋል። ዩቲዩብ በአጀንዳ ተጠለቅልቋል። ኑሯችን በአጀንዳ ተጠለቅልቋል። ቢያንስ አጀንዳችሁን ባንፈታ እንኳን ተጨማሪ አጀንዳ በመፍጠር አናሰቃያችሁም። ስም አንጠራ እና ለማለት የፈለኩት ዛሬ ቅድም እንደተናገርኩት ዋናው ነጋሹ ተከባሪው ማን ነው ብያለሁኝ። አቤት ይትባረክ እግዚአብሔር አምላከ አበዊነ አምላኮሙ ለቂርቆስ ወለእሙ የቂርቆስ የአባቶቻችን አምላክ እግዚአብሔር ይመስገን። የቂርቆስ የኢየሉጣ አምላክ ይመስገን እያሉ ሲጸነጽሉ ያደሩት ይገርማችኋል። ይሄኑ ሲባል ያደረው ሌላ ነገር እንዳይመስላችሁ። ዋናው ሲከበር፣ ሲቀደስ፣ ሲሰለስ፣ ሲመሰገን ያደረው እግዚአብሔር ነው። ቅድም ስጋው የተበላለት፣ ደሙ የተጠጣለት፣ ወንጌሉ የተነበበለት፣ መስቀሉ የተተከለለት፣ ቁስሉ የተመሰከረለት የቂርቆስ የኢየሉጣ የገብርኤል አይደለም የኢየሱስ ክርስቶስ ነው። በዋናነት ነጋሹ እግዚአብሔር ንጉሥ ውእቱ ቅድመ ዓለም እግዚአብሔር ዓለም ሳይፈጠር ንጉሥ ነበር። ዓለምን ፈጥሮ ንጉሥ ነው። ዓለምንም አሳልፎ እግዚአብሔር ምንድነው? ንጉሥ ነው። እሱን ያከበር ነው በአንደኛነት። ሁለተኛ ቅዱስ ገብርኤል በቅዱስ ገብርኤል በኩል መላእክትን እናከብራለን። መላእክት ስራቸው ምንድነው? ሐዋርያው ቅዱስ ጳውሎስ በዕብራውያን 1:14 ላይ ወመላእክትሰ መንፈስ እሙንቱ እለ ይትፌነው በእንተ እልሃለወሙ ይረሱ ሕይወተ ዘላለም። መላእክት ምንድናቸው ብለህ ትጠይቀኝ እንደሆነ መላእክትማ የዘላለም ሕይወት ሊወርሱ የተዘጋጁትን ለመርዳት የሚላኩ ረቂቃን መናፍስት ናቸው ይላል። ስለዚህ ቅዱሳን መላእክትን የማክበር ግዴታ አለብን። ንጉሱን ወደን ሰራዊቱን ጠቅላይ ሚኒስትር ወደን ፖሊሱን መጥላት አንችልም። ፖሊሱ መሪው አጠገብ አለ። ቅዱሳን መላእክት የእግዚአብሔር መልእክተኞች ናቸው። አንዳንድ ጅላጅል ሰው ደግሞ የኛ ጸሎት ወደ እግዚአብሔር ሊያደርሱ ይችላሉ። የእግዚአብሔርን ቸርነት ወደኛ ሊያመጡ ይችላሉ። የኛን ጸሎት ግን ወደ እግዚአብሔር አያደርሱም። እንደውም አንድ እግዚአብሔር የተጣላው አንደበቱን ሰይጣን የተከራየው ሰውዬ ምን አለ? ዋን ዌይ ነው አለ። ዋን ዌይ ታውቃላችሁ? አሁንም የሰው ቋንቋ እንዳለበት ሰው እየፈረኩኝ እኔ ቢባላሽ ፈረጆቹ የሉም። እግዚአብሔር ይመስገን። እናንተም አታውቁትም እንዴ? ለቃቅማችሁ ነው። ለቃቃቢዎች ደግሞ ይግባባሉ። ችግር የለም። ደህና ዋላችሁ? እየሰማችሁ ነው? እስኪ እልል በሉ አንድ ጊዜ። ድገሙ። እና የቅዱሳን አገልግሎት የመላእክት አገልግሎት ዋን ዌይ አንድ መንገድ አይደለም። ወደዛም ያስኬዳል፣ ወደዚህ መንታ መንገድ ነው። ሁለት መንገድ ማለት እኮ እንደዚህ የሚያስኬድ ከዛም የሚያስመጣ ነው። ዋን ዌይ አንድ መንገድ ከሆነ ወደዛ ብቻ ወደዚህ የሚያስመጣ ነው አይደለም። መላእክት የኛን ወደ እግዚአብሔር ያቀርባሉ።
አንድ መንገድ በል የእግዚአብሔርን ቸርነት ወደኛ ይዘው ይመጣሉ ሁለት መንገድ በል አስመጭና ላኪዎች ናቸው የኛን እንባ ወደ ክርስቶስ የክርስቶስን መፍትሄ ወደኛ የኛን በሽታ ወደ ክርስቶስ የክርስቶስን መድኃኒት ወደኛ የኛን ጥያቄ ለክርስቶስ የክርስቶስን መልስ ለኛ ያመጣሉ ይሄ ደግሞ ተጽፏል በሐዋርያት ሥራ ምዕራፍ 10 ላይ ስትመለከቱ ቆርኔሌዎስ እግዚአብሔር ጸሎትህን ድካምህን ጥረትህን ምጽዋትህን ተቀብሎልሃል አንድ መንገድ አሁንም እንደዛ አድርግ ብሏል ሁለተኛ መንገድ ማለት ነው ሌላ ነገር ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ከብሉይ ከሐዲስ የወጣ ከሃይማኖት የተፈናቀለ ክርስቶስን የማይገልጥ ክርስቶስን የማይገልጥ ሰይጣንን የማያጋልጥ ትምህርት አልነበራትም የላትም ለዘላለምም አይኖራትም ስለዚህ ዛሬ ቅዱስ ገብርኤል በቅዱስ ገብርኤል በኩል መላእክትን እናከብራለን እንደውም እዚህ ማሪሳቅ በተባለው የቤተክርስቲያን መጽሐፈ መነኮሳት በነገራችን ላይ ሰሞኑን መነኮሳት መጽሐፈ መነኮሳት ለግብጽ መነኮሳት ነው ለኛ ይመለከተንም የሚሉ የሮሜ መልእክት ለሮሜ እንጂ ለኛ ይመለከተንም እንድንል ለክደት የሚገፋፉን እንደው ማፈርም እኮ አንዱ መሳቀቅ መሸማቀቅ ስጋ ያሸንፎኛል አቅም አንሶኛል ልብላ ልጠጣ ልልበስ የሚለው ሰውነቴን ማሸነፍ አልቻልኩም ተሸንፌያለሁ ታውኝ ማለት ሲገባ እንደው የሌባ አይነ ደረቅ መልሶ ልብ አድርቅ የሚሉ በየቲክቶኩ እየመጡ መነኮሳት ያልወከሏቸው መነኮሳትን የማይወክሉ አንዳንድ መነኮሳት ሲናገሩ ሰማለ መጽሐፈ መነኮሳት ማለት ምዕመናን ብሉይ የተተረጎመበት ሐዲስ የተተነተነበት ክርስትናን ማውራት ብቻ ሳይሆን መኖር እንደሚቻል አይደለም ለመነኩሴው ለጥቁር ራሱ ለነጋዴው ለወታደሩ ለባለ ትዳሩ ጭምር መልእክት የሚያስተላልፍ መጽሐፍ ነው እዛ ርዕሱ አይደለም እንደው ጎርፍ ወስዶ ነው ይቅርታ መመና ጎርፉ ተመልሻለሁ ደህና አደራችሁ እዛ ላይ እንደዚህ ብሎ ተጽፏል ይገርም ምንተ እንከንን በእንተ ሁላቆ የመግቦቶም ለመላእክት ስለ መላእክት መግቦት ምን እንላለን ወሬዮቶም ጻርቃን ስለመጠበቃቸው ዋዲ ያስተሐምሙ እንደገና ተግተው ነቅተው ለኛ ይጠብቁናል ያማልዱናል ከመ አስተሐምሞታቸው አብያን ከመዘለንኡሳን ታላላቅ ወንድሞች ለታናናሽ ወንድሞቻቸው እንደሚቆረቆርላቸው ሁሉ ቅዱሳን መላእክት ለታናናሽ ወንድሞቻቸው ለኛ ይቆረቆሩልናል ይላል መላእክት ታላቅ ወንድም ናቸው በተፈጥሮ 6 ቀን ይቀርሙናል ይገርማቸዋል ገብርኤል ታላቅ ወንድማችን ነው ሚካኤል ታላቅ ወንድማችን ነው እሱር ነው የተፈጠረው እኛ አርብ ነው የተፈጠርነው ስንት ቀን ይቀርሙናል ማለት ነው ታላቅ ወንድም ማለት መንታ እንኳን ቢሆኑ በአንድ ደቂቃ ልዩነት ታላቅ ይባላል በኩር ይባል ነበር ኤሳውና ያዕቆብ አንድ ቀን ተወልደው እኮ ኤሳው ታላቅ በኩር ተብሎ ነበር ግን ታላቅ ነው ሆዱ አሳንሶበት ብኩርናውን ሽጦ በኋላ ከታናሽን በታች አሽቆልቁሎ መካንቱ ነው ቀር እና ዙሮ መላእክት ለኛ እንደ ታላቅ ወንድም ተንከባካቢዎቻችን ናቸው ታላቅ ወንድም ያላት ሴት በሰፈር ማንንም አይገላምጣትም ታላቅ ወንድም ስለዚህ መላእክት ለኛ ጠባቂዎቻችን ናቸው በማቴዎስ ወንጌል ምዕራፍ 18 ቁጥር 10 ላይ እንዲህ ብሏል ወቁ ይታስተሐቅርወሙ ለአሐዱ ምሉን ውሳን ከታናናሾቹ አንዱን እንዳትንቁ እንዳታንቋሽሹ እንዳትጸየፉ ተጠንቀቁ እብለክሙ ከመ መላእክት ይሆሙ ወትረ ይሬዩ ገጾ ላዌ ዘበሰማያት እውነት እላችኋለሁ እነሱን የሚጠብቋቸው መላእክት በሰማይ የአባቴን ፊት ያያሉ ማለት ባለሟል ናቸውና እነሱ አቅም ቢያጡ ጠባቂ መላካቸው አቅም አለውና ተጠንቀቁላቸው ነው የሚለው ስለዚህ መላእክት ለኛ ጠባቂዎቻችን ናቸው ማለት ስለዚህ በሁለተኛ ደረጃ መላእክትን ያለ በሶስተኛ ደረጃ ቂርቆስና ኢየሉጣን ያለን እግዚአብሔር ለምን መላኩን ላከ ቅዱስ ገብርኤል ለምን ተላከ ቂርቆስና ኢየሉጣ ምን ስላደረጉ ነው ሲባል ጸንተው ስለተገኙ ቆርጠው ስለተገኙ እሳቱን ስለቱን ረሃቡን ጥሙን መከራውን ሳይሳቀቁ ቅድም በነገርኳችሁ ዘመን ምዕመናን ቅድም በነገርኳችሁ ዘመን ሰዎች ቆዳቸው እየተገፈፈ ጨው እየተነሰነሰባቸው በግንግጣቸው ይደረጋል ይገርማቸው ባል አይኑ ያየ ሚስቱ ጡቷ እየተሰነጠቀ በሽቦ እዛፍ ላይ እየተንጠለጠለች ከስር እሳት እየነደደባት እንዳሩስቶ ትጠበስ ነበር በዛ ዘመን ሚስት አይኗ ያየ ባሏ እጅሩ እየተቆራረጠ በእሳት እየተጠበሰ አጥንቱ እየተቀጠቀጠ ደሙ እየፈሰሰ ስጋው እየተቆራረሰ መከራ ይቀበል ነበር ለማን ሲባል
ንገሩኝ ለማን ሲባል ንገሩኝ ለማን ብለው ለክርስቶስ ብለው ዛሬ የኛ ክርስትና ታቃላችሁ እናንተ በነጠላችሁ እኛ በካባችን የምንታወቀው እናንተ በማተባችሁ እኛ በመስቀላችን ነው የምንታወቀው እኛ እንኳን ሻካራ መስቀል ላይ ልንሰቀል ለእናንተ ከንፈር እንኳን መስቀሉ እንዳሻክራችሁ ብለን በባይርንሽ አሳምረን ቀብተን አንዳንድ አባቶች ሽቶ ያደርጉበታል ክርስቶስ መስቀል ላይ ሲሰቀል ግን እንኳን ባርንሽ ሊቀባ መስቀሉ ሻካራ ቆዳ የሚልጥ ነበር አሞት ነበር እዛ ያለው ሽታ ይሰነፍጥ ነበር ነገር ግን በውስጥ ላፍንጫ ቢሰነፍጥ ለውስጥ ደግሞ የነፍስ ቀለቧ ነው የይወቁስን ለሚስቱ አጸየፋ ሽታው አለ ለእግዚአብሔር ግን እንደ ጣን መስዋዕት እንደ ጣን ማዛ መስዋዕት ነበር መጽሐፋችን እና እንግዲህ እነዚህ ቂርቆስና ኢየሉጣ እናትና ልጅ ናቸው መከራ ጸናባቸው እናቲቱ ልጇን ይዛ ተሰደደች ወደ ሌላ ሀገር መከራ የለም ብላ እዛም ስትሄድ ያየሸሸች ሰው ያገኛል አንቺ ዝምን አመጣሽ ማነሽ አንቺ ብሎ እንደገና ጠየቀ እኔ ሊቀ ጳጳሷን ፓትርያርኳን ጠቀሰች እኔ አንጌቤናይ ወልደ አንጌቤናይት ይላል መጽሐፋችን ዋዜማው የሚለው ዋዜማው አንጌቤናይ ማለት ነው ቅምጥል የሞላለት የተደላደለ የመሳፍንት የመኳንንት ወገን ማለት ነው እኔ በወግ በመናት በነቅዱስ ጊዮርጊስ ዘመን መከራ የተቀበሉ ሰዎች ኑሮ የሰለቻቸው አይደሉም ህይወት እጅጃላቸው ያንገሸገሻቸው አይደሉም የሚበላ የሚጠጣው የሚለበሰው የተትረፈረፈው ቅዱስ ጊዮርጊስ ወርቁን በትኖ ነው እንደ ወርቅ የቀለጠው መንግስቱን ትቶ ነው መንግስተ ሰማያት የገባው እና እኔ አንጌቤናዊ ነው ልጅ እኔም አንጌቤናይት ነኝ የታወቅኩ ነኝ ማለቷ ነበር ስምሽ ማን ነው አላት የትኛውን ልንገርህ የጊዜው መጠሪያ ነው ሞት የሚሻገረው ነው አለችው አይ የጊዜውን ከፈለክ ኢየሉጣ አባላለሁኝ የዘላለም ከፈለክ ደግሞ ክርስቲያን ነኝ አለችው መቼም አሁን የኛ ስሞች አይደለም እስከ መቃብር በቁሙ እንደሚረሱ ስሞች አሉ አይደል አሁን ስማችንና እኛ እንኳን እንገናኝ የሚገርማቸው እኔ ባለፈው ሚዲያ ላይ ተናግሬያለሁ እኛው ጳውሎስ ጴጥሮስ ዮሐንስ ተብሎ ጫትቃሚ እኔ በእውነቱ አየለ ከበደ ብላችሁ ቃሙ እንደው እውነቱን ለምናይ እንደው ዮሐንስ ብሎ ጫትቃሚ ጴጥሮስ ብሎ ጫትቃሚ ጳውሎስ ብሎ ጫትቃሚ ሚካኤል ገብርኤል ብሎ አጥር ሰባሪ ሴት ደፋሪ እኔ በእውነቱ አምታታው ወንጤ እርገጤ በልና ለነሳሚ መቸው ነው ለምን ስምና ግብር የማይገናኝለት የቆሸሸ የተበላሽ አርሴ ኢየሉጣ ምን አለች ሁለት ስም ነው ያለኝ አንዱ ስሜ ኢየሉጣ አንዱ ስሜ ክርስቲያን ይባላል አንዱ ለጊዜው አንዱ ለዘላለሙ ያገለግላል አረብ ሀገር የምትሄዱቶቻችን እዚህ ወለተ ማርያም ናቸው እዛ ደግሞ ከድጃ ናቸው አይደል ደጋጋችኋል እንኳን አደረጋችሁት አብርሃም ይገርም እናንተ ስታውት አብርሃም እኮ ጨርቆት ሚስቱን ሳራን እህቴ ናት አለ እናንተ ከአብርሃም ትበልጣላችሁ እንዴ ገብረ ማርያም መሐመድ ተብለ በልተና ወለተ ማርያም ከድጃት በልተሽ ግድ የለም ያልፋል ነገ አዲስ ቀን አለ ሆድ ሞልቶ ጭንቅላት የሚጠይቅበት ዘመን ሲመጣ ያን ጊዜ እንነጋገርበታል እና ያ ሰው ሕፃኑን ጠራው አንተ ሕፃን አንተ ደስ የምትል የምታምር ድንቡሽቡሽ ማለት ነው በእኛ ቋንቋ ወደ አማርኛ ስናመጣው አውነትከን ነው እኔ ደስታለኝ ይገርማል አንተ ግን ደስታ የለህም ማለት የ3 አመት ሕፃን የ50 አመቱን ባለስልጣን ማለት ነው አያስደነግጥም 47 አመት በእድሜ ይበልጣል ይገርማል ነገር ግን ከሕፃኑ ቂርቆስ ይልቅ ሕፃኑ ማንኛው ነው ይሄ ሰውዬ ነው እንዘ ሕፃን አረጋው ይባላል በመጽሐፋችን እንዘ ሕፃን አይበዮ እግዚአብሔር ወፈነው ብሔረ ጽልመት ሕፃን ሳለ አከበረው እግዚአብሔር መረጠው በ3 አመቱ የ50 አመቱን ሰው አዋረደው በ3 አመቱ የ80 አመቱ ሰው በለጠው ቁም ነገር ሰራበት የዛሬ ልጆች ታውቃላችሁ ንቅናቸው አስተዋል እኔ አንዳንድ ጊዜ ልጆች ሳገኝና ልጆችንም ሳይ እኔ እስከ 15 አመት ያለው እድሜያቸው ተሰርቆብናል ያስባሉ አሁን ትልልቆች ሰው ታውቃላችሁ በ15 አመት ምን ታውቁ ነበር እናንተ ታውቁ ነበር እኔ አላውቅም ነበር ይገርማቸዋል ልጆች ዛሬ በ13 በ14 አመታቸው እኔ ኢንተርኔቱ እንዴት እንደሚያውቁት ስልኩን ወዳው ነካክቱ እንዴት እንደሚያውቁት ነገሩ የሌላው ጉዳይ አይደለም የመረጃ ቅርብነት ነው እኛ ለምሳሌ እነሱ በሬ ይመጣባቸው ይደነብራሉ ከገጠር የመጣን በበሬ እንደነብርን በመኪና እንደነበረው ይሄ የአካባቢ ጉዳይ ነው ለምንም ተአምር የለም ስለዚህ ዙሮ ትምርቱን ለማጠቃለል ያህል ቂርቆስና ኢየሉጣ በዛ እሳት ነደደባቸው የብረት ጋን ጥደው ድምፃ ለጽህርት ከመነጎድጓደ ክረምት
የጋኑ የብረቱ ጋር ውሃው ሲፈላ ሲንተከተክ ብሏል ቅዱስ ያሬድ። እንደ ክረምት ነጎድጓድ ይሰማ ነበር አለ። እነዚህ ሁለት እናትና ልጅ እዛ እሳት ውስጥ ተጣሉ። እነሱ ወደ ውሃው ወደዛ ወደሚፍለቀለቀው ወደሚፈላው ወደ እሳቱ ወደ ጋኑ ሲወረወሩ ሰማያዊው ገብርኤል ፈጣኑ ገብርኤል መልአከ ብስራት ገብርኤል ለአናንያ ለአዛርያ ለሚሳኤል በመላክ ልምድ ያለው ገብርኤል የነደደውን በማብረድ የተቆረጠውን በመቀጠል ጨለማውን በማብራት ሞቱን ወደ ሕይወት እስራቱን ወደ መፈታት መቀየር የሚችለው ቅዱስ ገብርኤል ተምዘግዝጎ ጋኑ ውስጥ ገባ። ያ ይቀጥላል። እልል በሉ ዲገሙ። ስለዚህ ያ የሚፍለቀለቀው ውሃ ያ ይቀጥላቸዋል ተብሎ የታሰበው ውሃ መዝናኛ ሆነላቸው። ለዚህ ነው ምዕመናን ጭንቀት ከሞላበት ቤተ መንግስት ይልቅ ደስታ ያለበት እስር ቤት ይበልጣል ይባላል። ደስታ ከሌለበት ለምለም ሲናገር ምን ይላል? በሚያልፍ ወርቅና ብር አልተገዛችሁም፣ በከበረው በክርስቶስ በደሙ በበጉ ደም ነው የተገዛችሁት አለ። ስለዚህ ምዕመናን ዓለም ላይ ያለው ወርቅ ብር ገንዘብ ቢሰበሰብ እኔን አንተን አንቺን እኛን መግዛት ይችላል አይችልም? ጮክ ብላችሁ ንገሩ። ይችላል አይችልም? አይችልም። እዚህ ሜዳ ላይ ወርቆ እየለመነ ፀሐይ ቀን የሚጠብሰው ብርድ ሌሊት የሚያቆራምደው ሰውነቱ ወይቦ ከሰው ተራ የወጣ ወንድማችን ገበያ ላይ ቢወጣ እነ ቻይናና አሜሪካ አይገዙትም። ለምን? የነሱ ጌታ በወር በደሙ ገዝቶታል፣ በቁስሉ ገዝቶታል፣ በግርፋቱ ገዝቶታል፣ በሐመት በቆምጣጤው ገዝቶታል፣ በመሰቀሉ ገዝቶታል፣ በመቸንከሩ በመሞቱ በመገነዙ በመቀበሩ በትንሣኤው በርገቱ ዳግመኛም በመምጣቱ ገዝቶታል። ስለዚህ ዛሬ የምናከብረው የ3 ዓመት ሕፃንና የእናቱን ታሪክ ነው። ይሄ ሁሉ ሰው የተሰበሰበው ለ3 ዓመት ሕፃን ሲባል ነው። ምዕመናን ለምን? ስራ ሰርቶበታል። የባከነ ጊዜ ሁልጊዜ እንደምለው እኔ ለአባቶቻችን ቅዱሳን የባከነ ጊዜ የላቸው፣ የባከነ ገንዘብ የላቸው፣ የባከነ እድሜ የላቸው። አንዳንድ ጅላጅል ሰዎች እንኳን ለክርስትና ለፍልስፍና ሎጂካል እንኳን ልናደርገው የማንችል ተራ ጥያቄ ይጠይቃሉ። የ3 ዓመት ሕፃን ምን አውቆ ነው ጡጦ ይጥባ አቦለድ ብላ እንጂ ብሎ በሱ ልክ እሱ በ60 ዓመቱ ገና ጡጦ እየጠባ ታቦለድ ባነሰ ጭንቅላት እየዛከረ ቂርቆስ ላይ ይሰቀል። ወንድሜ በመጽሐፍ ቅዱስማ የ3 ዓመት ሕፃን አረጋዊ ሽማግሌ በለው። አረ ዮሐንስ መጥምቅ በእናቱ ወር ሰግዷል። የበለጣለ በእናቱ ወደ ሰገዳለ። ጀግኖቹማ ሐረይኩከ እምከርሰ እምከ እምቅድመ ፍጥርከ ከመፍጥር ሳልፈጥር በሆድ መረጥኩ በእናት ማህፀን ሳለሁ መረጥኩ ብሏል እግዚአብሔር። የሕፃናት አንዳንድ አሁን ዘመናውያን ድግሶች ላይ ወረቀቱ ላይ ምንም ይላል። ጥሩ ጥያቄ ጥሩ ሐሳብ ነው። እውነቱን ለመናገር ለሕፃናት ጮክ ብላችሁ ንገሩ። ለሕፃን ምን የለንም? ቦታ የለንም። ያው በየጠጅ ቤቱ በር ላይ ደግሞ ለሽማግሌ ቦታ የለንም ቢባል ብዬ አስባለሁ። እኔ በመቁረቢያው ጠጅ ቤት የሚንገላወዳል። ይገርማችሁ በ70 ዓመቱ አረ ቦታ እኔ ወጣቱ ይጠጣ እያልኩኝ አይደለም። ቢያንስ ወጣቱ ይቋቋመዋል። ይሄም ስፔር ፓርት መጣየራ በሌለው ሰውነት ጉበትን በመጠጥ ሳምባር በሲጋራ ጥርስን በጫት ማበላሸት አንተን ብቻ ሳይሆን ለአንተ የሞተውን ክርስቶስ ጭምር ዋጋ ቢስ ታደርገዋል። እና ቅድም እንደነገርኳቸው ቂርቆስ ሕፃን ነው፣ ትንሽ ነው። ግን ያችኑ ትንሿን እድሜ ኑሮባታል። እግዚአብሔር ለሕፃናት ቦታ የለኝም አይልም። ዓለም ከ18 ዓመት በታች ሕፃን ናችሁ ብሎ አይቀጥራችሁም። ከ65 ዓመት በላይ አርጅታችኋል ብሎ መጦ ይተፋችኋል። አታገለግሉም። እስከ 18 ዓመት አልበቃችሁም፣ ከ65 ዓመት በላይ ጨርሳችኋል ብሎ ያሰናብታል። እግዚአብሔር ግን የሕፃናት አምላክ ነው፣ የወጣቶች አምላክ ነው፣ የአዛውንቶች አምላክ ነው፣ የድሆች አምላክ ነው፣ የሀብታሞች አምላክ ነው። የጎደለባቸው የሞላላቸውን እኩል የሚያስተዳድር አምላክ ነው። ላተረፉ ለከሰሩ፣ ለተሾሙ ለተሻሩ፣ ላጡ ላገኙ፣ ለጤነኞች በሽተኞች፣ ለወጡ ለገቡት ሁሉ አምላካቸው ማን ነው? ምዕመናን ጮክ ብላችሁ ንገሩ። አምላካቸው ማን ነው? እግዚአብሔር ነው። እና እነዚህ እናትና ልጅ ኢየሉጣና ቂርቆስ የነበሩበት ዘመን
በዚህ በሶስተኛው በአራተኛው መቶ ክፍለ ዘመን ነው። ምዕመናን እንዲያው ወደ ጥልቅ ጉዳይ አንገባም ጊዜያችሁን ላለመብላት። ይሄ ሁለተኛው፣ ሶስተኛው፣ አራተኛው፣ አምስተኛው መቶ ክፍለ ዘመን ብለን በታሪክ የምናጠናው እነ 300-400 ዓመታት ቤተክርስቲያኒቱ መሰረት ላይ የቆመችበት ነው። በመጀመሪያ ደረጃ ቤተክርስቲያኒቱን አለት ላይ ያቆማት ቀራንዮ ላይ የተሰቀለው ክርስቶስ ነው። ጎልጎታ የተቀበረው ክርስቶስ ነው። አርጎ ተነስቶ ያረገው አርጎ በክብር ያለው ኋላም መጥቶ ወደ መንግስቱ የሚጠቀልለን ኢየሱስ ክርስቶስ ነው። ነገር ግን ቤተክርስቲያን በበለጠ እየሰፋች እየበዛች በሄደች ቁጥር የመጣባትን ውጫዊ ውስጣዊ ፈተና የተቋቋመችው እንደነ ኢየሉጣ አንገታቸውን ለሰይፍ አይምሯቸውን ለመጻፍ ጀርባቸውን ለጅራፍ ሰውነታቸውን ለጾም ለጸሎት አሳልፈው በሰጡ አባቶቻችን ነው። የሚገርመው ታሪክን ስታጠኑ ዛሬ ጽላት የቀረጽንላቸው ቤተክርስቲያን ያነጽንላቸው ገድል ልሳን ተአምር የጻፍንላቸው ቅዱሳን በዓለም አቀፍ ደረጃ እያልኩኝ ነው በአብዛኛው በሁለተኛው በሶስተኛው በአራተኛው መቶ ክፍለ ዘመን የተነሱ ናቸው። በሊቃውንት ደረጃ እነ ቄርሎስ እነ ዮሐንስ አፈወርቅ እነ ባስልዮስ እነ ጎርጎርዮስ እነ ኤጲፋንዮስ እነ ዲዮስቆሮስ እነ አትናቴዎስ እንዲያው ሌሎችም አሁን ያልጠቀስኳቸው መንፈሳውያን ምስራቃውያን የተዋህዶ ከዋክብት እንዳሸን የፈሉት እንደ እንጉዳይ የበቀሉት በዚህ በመከራ ወቅት ነው። ከሰማዕታት እንደነ ቅዱስ ጊዮርጊስ እንደነ ቅዱስ ገላውዴዎስ እንደነ መርቆሬዎስ እንደነ ቂርቆስ እንደ ኢየሉጣ እንደነ አርሴማ ያሉትን በእውነቱ እኔ ሁሉ ጊዜ እንደምለው ሊቃውንቱ በቃል ሰማዕታቱ በገል ሊቃውንት በቀለም ክርስትናን ሲጽፉት ሰማዕታት በደም ጽፈውታል። ሰማዕታት ባንደበታቸው ሊቃውንት ባንደበታቸው ሲያመሰጥሩት ሰማዕታት ባንገታቸው ገልጠውታል። ክርስትና በአንገትም ባንደበትም ይሰበካል። አንገት ታርጎ ይሰብካል፣ አንደበት ተርጉሞ ይሰብካል። በቀለም ተጽፎ ይሰበካል፣ ደም ሲፈስም ይሰበካል። በቃል ይነገራል፣ በተግባር በገድልም ይመነዘራል። ምዕመናን እና ቅድም እንደተናገርኩት እነዚህ ጀግኖቹ መንፈሳውያን የተዋህዶ አርበኞች የወጡት በፈተና ወቅት ነው። እኔ ሁሉ ጊዜ እንደምንለው ምዕመናን አባቶቻችን እንደሚለው ለክርስትና ከቤተ መንግስት ይልቅ በረት ይስማማዋል። ከተሽከርካሪ ወንበር ይልቅ ሻካራ መስቀል ይስማማዋል። ከውድ መጠጥ ይልቅ ሐሞትና ኮምጣጤ ነው ያዳነን። ብራስሌት አይደለም ያዳነን፣ ቀለበት አይደለም ያዳነን። ኢየሱስ ክርስቶስ ራቁቱን ተሰቅሎ ነው ያዳነን። ክርስትና ውድና ውብ ልብስ ከመልበስ ይልቅ መራቆት የበለጠ ያስከብረዋል። ፋሲካችን የጾም ውጤት ነው። ትንሣኤያችን የሞት ውጤት ነው። መከራችን ደስታችን የመከራ ውጤት ነው። ቅድም እንደተናገርኩት እሳት ካልነጠረ ካልነደደ ያ ሁሉ ፈተና ካልደረሰበት ለጆሮ ጉትቻ ለጣት ቀለበት ለእጅ አምባር ለአንገት ሐብል መሆን እንደማይችለው ሁሉ አባቶቻችን ነደው ታርደው ተገፈው ተገርፈው ተርበው ተጠምተው ተንከራተው ወጥተው ወርደው ሐዋርያው ቅዱስ ጳውሎስ እንዳለ እነሱ ለዓለም ስላልተገቡት ዓለምም ለነሱ የተገባ ሆኖ ስላልተገኘ ቀራንዮ ላይ የተሰቀለውን ጌታ እያዩ መከራ ተቀበሉ። እነ ኢየሉጣ የዛሬ 1600 ዓመት ያን ሁሉ መከራ ሲቀበሉ ከ1600 ዓመት በኋላ ኮተቤ ገብርኤል ታሪካችን ይሰበካል፣ ቁልቢ ገብርኤል ታሪካችን ይሰበካል። በዓለም ደረጃ ዝናችን ይናኛል ብለው አይደለም። ይሄ አየር ባየር ልክ እከከይ ልከክልክ ስጠኝ እሰጥሃለሁ አይደለም። ክርስትና የሚገባቸውን አደረጉ፣ ከሚገባቸው በላይ ከፈላቸው እግዚአብሔር። በሁለት ዓለም አከበራቸው። እዚህ ነደዱ፣ እዛ የነደደውን ያበርዳሉ። እዚህ ታረዱ፣ እዛ ለታረደው ቤዛ ይሆናሉ። እነ ተክለ ሃይማኖት እግራቸውን በጸሎት አስረከቡ፣ እነሱ በጸሎት የሌላውን ይቀጥላሉ። እና አቡነ ገብረ መንፈስ ቅዱስ በጸሎት አይናቸው ፈሰሰ፣ እነሱ በጸሎታቸው የሌላውን አይን ያበራሉ። እነ ቶማስ ቆዳቸው ተገፈፈ፣ እነሱ ሌላውን ከለምጽ ያድናሉ። ቅዱሳን እነሱ ተርበው ሌላውን ዳቦ ያበላሉ፣ እነሱ ተጠምተው ለሌላው ውሃ ካለት ያፈልቃሉ። አምላካችን እግዚአብሔር ለብድራት ከፋይ ነው። አመድ አፋሽ አያደርግም፣ ወጭ ሰባሪም አይደለም እግዚአብሔር። እና ቂርቆስና ኢየሉጣ ደህና ዋላችሁ አላችሁ አይደል? እስኪ አጫጭው አንድ ጊዜ። ስለዚህ ዛሬ አራት ነገሮች ላይ አተኩራችሁ ግንዛቤ ብትወስዱ ደስ ይለናል።
አንደኛ ዛሬ እያነገስ እያከበርን ያለ ነው ቦርሳ የጠፋው ሰው እያሉ ነው እንግዲህ አይምሮም የጠፋችሁ ካላችሁ ዛብ ከቢሰጣ መንግስተ ሰማያት የሚታየው በረሃው ነው ገነት የሚታየው በጾም ውስጥ ጥጋብ የሚታየው ማለት ነው ወገኖቻችን ሰዓቱ በረደ ቅዱስ ገብርኤል ተራዳይነቱን ቂርቆስ እየሮጣ ቆራጥነታቸውን እግዚአብሔር ቸርነቱን አስመሰከረ ሶስት ወገኖች አየን የመጨረሻው አራተኛዎቹ እግዚአብሔርም አለ ገብርኤልም አለ ቂርቆስ እየሮጣ ሩጫቸውን ጨርሰው ዛሬ በገነት በደስታ ላይ ናቸው እኔና እናንተ ደግሞ አራተኛ ክፍሎች አለን እግዚአብሔር የሚያስፈልገን መላኩ የሚያስፈልገን ቂርቆስ እየሮጣ የሚያስፈልጉን ዙሪያችንን እሳት የነደደብን ውሃ የሚንተከተክብን ሰውነታችን እሳት ነው የሚጠብሰን ዝሙት እሳት ነው የሚጠብሰን ጫቱ ሲጋራው ዝሙቱ እሳት ነው የሚቀቅለን ኢኮኖሚው ፖለቲካው አለመግባባቱ አለመደማመጡ መገፋፋቱ እንደ ፍልውሃ ያነፈረን የጠበሰን የቀቀለን እኔና እናንተ ደግሞ እሳቱ እንዲበርድ ውሃው እንዲቀዘቅዝ መከራው እንዲቀንስ እንባችን እንድታበስ ጥያቄያችን እንዲመለስ ጉድለታችን እንዲሞላ ቅዱስ ገብርኤል ላከልን